ወዳጆቼ ለቀናት ምናልባትም ለሳምንት ሻወር ባትወስዱ ምን ይሰማችሁ ይሆን? እርግጥ ነው ሰውነታችሁ ይከብዳችኋል። ቶሎ መድከምና መሰላቸትም ልማዳችሁ ይሆናል። ይህም ድካም በቶሎ ሻወር ገብታችሁ ካላስወገዳችሁት በማንኛውም ዘርፍ ውጤታማ መሆን ይከብዳል። በዛሬው መሰናዶ ግን አንድን ኢራናዊ የማስተዋወቃችሁ ሲሆን ሰውየው የምድራችንን ቆሻሻ ሰው የተሰኘ ማዕረግ የጠቀለለ ሰው ነው። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ ይህ አጂብ ነው። ስሙ አሙ ሃጂ ይባላል። ለ65 ዓመታት በላይ አንድም ቀን ሻወር ወስዶ አያውቅም። እንዲሁ ስትመለከቱት ራሱ ከሁኔታው ለመረዳት እንደሚቻለው ሰውየው ለጽዳት ምንም አይነት ቦታ እንደሌለው ነው። ቆዳው በእድፍና ጭቃ የተሸፈነ ሲሆን ገጽታው ሁሉ ለእይታ የማይጋብዝ ነው። ይህንንም የሚያደርገው በቅጣት ምክንያት አሊያም ተገዶ ሳይሆን በራሱ መልካም ፍቃድ መሆኑ ዓለምን አስገርሟል። እንደ ሰውየው አስተሳሰብ ጽዳት ለበሽታ ያጋልጣል የሚል እምነት አለው። አንድ ሳሙና ገላው ላይ ካረፈ ወዲያው ታሞ እንደሚወድቅ ያምናል። ስለዚህ በተቻለው አቅም ሁሉ በመጠቀም ንጽህናን አጥብቆ ይከላከላል። ከሚኖርበት አቅራቢያ ያሉ ሰዎች በወጣ መረጃ መሰረት በጎ ፈቃደኞች ገላውን ሊያጥቡት አስበው ሲጠይቁት እሱ ግን ተላላፊ በሽታ ይዘው እንደመጡ አይነት ስሜት ሮጦ እንዳመለጣቸው ተዘግቧል። ቴሄራን ታይምስ የተሰኘ በኢራን ውስጥ የሚታተም የእንግሊዝኛ ጋዜጣ አሙ ሃጂ ወጣት ሳለ በደረሰበት አንድ ምንነቱ በግልጽ ያልተነገረ ክስተት አማካኝነት አሁን የሚኖረው የኑሮን ዘይቤ እንዳስመረጠው ዘግቧል። የክስተቱን ምንነት በግልጽ ያልተናገረው አሙ ሃጂ ከውሃ ጋር በተያያዘ አደጋ ደርሶበት ሊሆን ይችላል የሚል የብዙሃኑ ግምት ነው። የአሙ የህይወት መንገድ ጸረ ንጽህና ብቻም ሳይሆን የድሮ ሰዎችን አኗኗር የመረጠ ይመስላል። ለምሳሌ አሙ የመኖሪያ ቤት የሌለው ሲሆን የሚኖረው ሜዳ ላይ ነው። ማደሪያው ደግሞ መቃብር ነው። አዎን መቃብር ነው ያልኩት። ልክ እንደ መቃብር በሰውነቱ ልክ ጉድጓድ ቆፍሮ በዚያው ውስጥ ሌሊቱን ያሳልፋል። እንደ አሙ ገለጻ ጉድጓዱ ደህንነቱን የተጠበቀ ቦታ ስለመሆኑ ይናገራል። አንዳንድ በጎ ፈቃደኞች የብሎኬት ቤት ሰርተው የሰጡት ሲሆን አሙ ሃጂ እሺ ብሎ ቢቀበላቸውም አብዛኛውን ሰዓቱን የሚያሳልፈው ግን ከቤቱ ውጭ ነበር። ከምግብ ጋር በተያያዘ እንዲሁ ፍሬሽና ንጹህ ምግቦችን ከመመገብ ይልቅ ቆሻሻ ምግቦችን ያዘወትራል። የጃርት ስጋ የእሱ ተወዳጅ ምግብ መሆኑም ይናገራል። ውሃ በቀን 5 ሊትር አካባቢ የሚጠጣ ሲሆን ውሃውንም ቢሆን ንጹህ ውሃ መጠጣት አይወድም። ከወንዝ የደፈረሰ ውሃ መርጦ እንደሚቀዳም ይነገራል። ብዙም ባያስገርምም አሙ ሃጂ የለየለት የሲጋራ ሱሰኛ ነው። ነገር ግን የሚያጨሰው ከሲጋራ ይልቅ የከብቶችና የእንስሳት ሽንቶችን በማድረቅ ቶባኮ ላይ በማስቀመጥ ነው። ውስጤም መቆሸሽ አለበት በማለት ሳምባውን በእንስሳት ሽንት የበከለው አሙ ሃጂ አንዳንዴ ደስ ሲለው ሲጋራ የሚያጨስ ሲሆን አንድ ነጠላ ሲጋራ ስሜት ስለማይሰጠው ከ4 እስከ 6 የሚሆኑ ሲጋራዎችን በአንድ ጊዜ ያንቦለቡላል። የዚህን ሰው አኗኗር ያዩ ብዙዎች የሚጠይቁት አንድ ተገቢ የሆነ ጥያቄ አለ። እሱም በብርድ ወቅት እንዴት ብርዱን ይቋቋማል ሲሆን የማያልቅበት አሙ ሃጂ ግን ለዚህም መልስ አላጣም። ለጭንቅላቱ ያረጀ ሄልሜት የሚጠቀም ሲሆን ያው ቀሪው ሰውነቱ ላይ የተጋገረው ጭቃ ሽፋን እንደሚሆነው ይገመታል። ሌላው ደግሞ በሚገርም ሁኔታ ፀጉሩ ረዘም ሲል እንደሚያሳጥረው የተነገረ ሲሆን ማሳጠሩ አሪፍ ሆኖ ሳለ የሚያሳጥርበት መንገድ ግን አሁንም ከትችት አላተረፈውም። አሙ ሃጂ ፀጉሩ ረዘም ሲል ቢያንስ እንኳን መቀስ ከመጠቀም ይልቅ ፀጉሩን ወደሚነድ እሳት ጠጋ በማድረግ ይለበልበዋል። በዚህም ፀጉሩን የማሳጠር ሂደቱን ያጠናቅቃል። አሙ ሃጂ በሚኖርበት አካባቢ በሰዎች ብዙ ተመክሯል። እንዲጸዳ ራሱን እንዲጠብቅ ብዙ ተሞክሯል። ነገር ግን እንኳን ምክራቸውን ሊቀበል ቀርቶ ንጹህ የሆነ ውሃ እንኳን ቢሰጠው ቅር ይሰኝ እንደነበር ተዘግቧል። የአሙ ሃጂን መታጠብ እንዲህ አድርጎ መፍራት በመውሰድ ይህ እንዴት ሊከሰት ይችላል በሚል የተለያዩ ድረገጾችን ለማጣራት ሞክሬ ነበር። በፍለጋዬ ወቅት ያገኘሁት አንድ ነገር ቢኖር አብሉቶፎቢያ የሚባል ፎቢያ እንዳለና ይህ ፎቢያ ምክንያታዊ ያልሆነና ከአቅም በላይ የሆነ አንድን ሰው የመታጠብ፣ የማጽዳት፣ የሰውነት ቆዳና ፀጉርን የመታጠብ ፍርሃት የሚያላብስ ሲሆን ወደ ርዕሳችን ስንመለስ አሙ ሃጂ እንዲሁ ለአካባቢው ሕዝብ እምቢታውን እየገለጸ ከቆየ በኋላ ከዕለታት በአንዱ ቀን ግን በአካባቢው ሕዝብ ጫና እንዲታጠብ አስገድደው አሳመኑት። አሙ ሃጂም ከረጅም ዓመታት በኋላ ገላውን በውሃ ታጠበና የዓመታት ቆሻሻውን አራገፈው። በጣም በሚገርም ሁኔታ ግን አሙ ከታጠበ ብዙም ሳይቆይ ታሞ አልጋ ላይ ወደቀ። ጥቂት ቀናትን በጽዳት ያሳለፈው አሙ ሃጂም ታሞ ከወደቀበት ሳይነሳ በ94 ዓመቱ በዚያው ሊሞት ችሏል። ይህ ክስተት ብዙዎችን ግራ አጋብቷል። አሙ ሃጂ ውሃ ከነካው እንደሚታመም ራሱን ስላሳመነው ይሁን ወይንስ ደግሞ ፎቢያው የፈጠረበት ጫና ምን እንደሆነ ባይታወቅም አሙ ግን ከታጠበም ብዙም ሳይቆይ ታሞ አልጋ ላይ ውሏል። ይህም ክስተት ሁኔታውን ሲከታተሉ ለቆዩ ሰዎች በሙሉ ትንግርት ሊሆን ችሏል። ክብራን አድማጮች የእናንተ ምክንያት ብላችሁ የምታስቡትን በኮሜንት ስራ አሳውቁኝ።
ክቡራን የቻናሌ ታዳሚያን ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህን ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስክንገናኝ ድረስ ፒስ